ስማ ሀገሬን በገንዘብ ተደራድሬ የምሸጥልህ እንዳይመስልሽ እኔ ለሀገሬ ስለሞታለሁ እሰዋላታለሁ እንጂ ምን ታካብዳለህ ሀገር እኮ ለኔም ሀገሬ ናት ግን ያስከው ፋይል ያን ያለ ሀገራትን የሚጠቅም አይደለም ስለዚህ እንሽጣውና አንተም ምንም ተጠቃሚ ነው ጠቃሚ ያለ ገንዘብም ይከፍሉናል በጭራሽ ለገንዘብ ብዬማ ሀገሬን አልሸጥም ሞት እንኳን ቢመጣ ሞታል ለሀገሬ ስም ለሃይማኖቴ ስም ራሴን መስዋዕት አደርጋለሁ እንጂ በገንዘብ በጭራሽ ሀገሬን አልሸጥልም እሺ ብሩን ገና አሰበዋል 500 ሚሊዮን የአሜሪካን ዶላር እኮ ነው እሺ አሁን ወደ አካውንት ይግባ አሁን ብሩ ወደ አካውንት ገብቷል ስለዚህ ፋይሉን ስጠኝ የለም አልሰጥህም ብሩ ወደ አካውንት ገብቷል እንኳ ገባ የጠላት ገንዘብ አይደል ፈልጌው ነው ይኸውልህ የምትሰጠኝ ከሆነ ስጠኝ እምቢ ካልክ ግን ብሩን አሳግደዋለሁ አካውንት ይታገዳል አትችልም እኮ ለምን ምክንያቱም እስካሁን ያወራ የነበረው በሙሉ በቪዲዮ እየተቀረጸ ነበር ስለዚህ ካሁን በኋላ አይደለም አካውንቴን ማሳገድ በባንክ ቤቱ አካባቢ እንኳን ብትሄድ ሀገርን በመሸጥ የሀገርን ቅርስ ባውጦ በመሸጥ እና ከባዕዳን አካላት ጋር በመስራት በሚለው ወንጀል ከስሼ እስር ቤት እወረውርሃለሁ አንተ ቅድም መኪናው መንገዱን ስቶ በኮረኮንቹ በገባ ጊዜ እንደዚህ ደነገጥ ምን ሆነ ነው እንደዚህ ተርበተበትክ ምን ሆነ ነው ውይ የተማረ ሰው አያዋቂ መሆን እንደነደደብት ሆነ እኮ ይሻለ ነበር አንተ ያልፈራህበት ምክንያት ብትሞትም ብትኖርም ለዓለም ምንም የማታወለው ነገር እንደሌለ ስለምታውቅ እኔ ግን በሞት ለዓለም ብዙ ነገር እንደማጎድል አውቀዋለሁና ሞትን በጣም አድርቄ ፈራዋለሁ እናንተ የተማራችሁ ሰው ስትባሉ ደግሞ አንዲያችሁን የምትመልሱት ነገር እኮ አታጡ ልጄ ዛሬ ስለ ሰልፈሪክ አሲድ ነው የምናየው እስኪ አሁን የኔ ወርቅን ክብል እዚያ ሰልፈሪክ አሲድ ውስጥ ልከተው ነው እና ሰልፈሪክ አሲዱ ያበላሽዋል ወይስ አያበላሽውም እስኪ ንገረኝ ቀድማ አያበላሽውም አባዬ ለምን እንደዛ አልክ አሲዱ የሚያበላሽው ቢሆንማ ቀድሞውኑ አሲድ ውስጥ አትከተውማ በእናትና በገዳት ሞክሩት እንዳትደራደር ትግራይ ዮሐንስ ሲነሳ አሉላ መጣ ያገሳ ጎበና ዳጬ ምን ይልቅ ከሸዋ ጦሩን የሚልቅ ለእናት አገሩ ተጋድሎ ንጉሥ ሚካኤል ከወሎ ሱልጣን አላስታውቅማ እንዴት እንደከፋኝ አላስታውቅማ መሄጃ እንደጠፋኝ እንደዚህ ነኝ እኔ የሆንኩትን ሁሉ ችግሮቼን ውጬ ስንቱን ሸውጃለሁ ከንፈሬን ገልጬ ሁሉን በሆድ መያዝ ዘላለም ቢጨንቅም ረሃቤን ሰዎች ፊት አስጥቼው አላውቅም ሺህ ጊዜ ብከፋ እልፍ ብብሰለሰል ይመስገን ፈጣሪ ጎበዝ ነኝ ማስመሰል አላስታውቅማ ይመቸኝ አይሰማም ዲያጅ የጊዜን ጊዜ ወደ ኋላ ልመልሰው የጊዜን ጊዜ ወደ ኋላ የጊዜን ጊዜ ወደ ኋላ ልመልሰው የጊዜን ጊዜ ወደ ኋላ ታላቅነትሽ ሀገሬ ዓለም እንዲያውቅ